የእግዚአብሔር መንፈስ ሲመጣ ሰዎቹ ተቀየሩ፣ ሌላ ሰው ሆኑ። ሁሉም ሰው በአዲስ ቋንቋ መናገር ጀመረ፣ በልሳን ማውራት ጀመረ። እንደ እሳት የተከፋፈሉ የእሳት ልሳን በእያንዳንዱ ላይ ተቀመጠባቸው ይላል። የተቀመጠባቸው የእሳት ልሳን ደግሞ የእያንዳንዱ ሰው ቋንቋ ነው። የሚገርም ነው። ኢየሱስ ጌታ ነው። በዓልን በኢየሩሳሌም በዓለ ሃምሳን ለማክበር ተሰብስበው የነበሩ ሰዎች ልኮ የአንበሶችን አፍ ዘጋልኝ፣ እነሱ አልጎዱኝም ማለት። ብዙ ሊጎዱ የሚችሉ ነገሮች መሃል የተከበባችሁ ሰዎች፣ ብዙ ሊበሉ ሊያጠፉ ሊገድሉ በሚችሉ ሁኔታዎች መሃል ተከባችሁ ያላችሁ ሰዎች ዛሬ ለእናንተ አንድ ምስራች አለኝ። እግዚአብሔርን ፈልጉት፣ ወደ እግዚአብሔር ቅረቡ፣ ወደ መሰዊያችሁ ተመለሱ። የምታመልኩት አምላክ እግዚአብሔር ከተራቡት አንበሶች ሊገሉ ከከበቧችሁ፣ ተባብረው ከተካደሙባችሁ፣ አድማ ካደረጉባችሁ፣ ተባብረው በእናንተ ላይ ምክር ከመከሩባችሁ ከነዛ መካከል በህይወት ያተርፋችኋል። አሜን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ዛሬ እንግዲህ የምንማረውን ትምህርት በጌታ ፊት እንደገና እንቀጥላለን። ክብር ለኢየሱስ ይሁን። በጸሎት መካከል በብዛት ተናግሬዋለሁ። እግዚአብሔር አምላክ የተባረከ ይሁን። ግን ደግሞ እናገራለሁ፣ ትንሽ ላውራና ከዛ በዛ ደግሞ ጸልየን እንጨርሳለን። ሰዓታችን ያው ትንሽ ስለሆነች ክብር ለጌታ ለኢየሱስ ይሁን። ንጉሳችንን እናከብርሃለን፣ መድኃኒታችንን እንባርክሃለን፣ ረዳታችንን እንባርክሃለን። ክብር በሰማይና በምድር ለአንተ ይሁን። አንተ የዘላለም አምላክ ነህና ተባረክ። መንፈስ ከኛ ጋር ስለሆነ ተመስገን። በእውነት የምላችሁ ነገር እግዚአብሔር የኃይልን ጸጋ የኃይልን መንፈስ በላያችሁ ላይ አፍስሷል። ይሄ በላያችሁ ላይ የፈሰሰው መንፈስ የሚያደርገው ነገር ምን እንደሆነ ታውቃላችሁ? የሚገጥማችሁን የትኛውንም ቻሌንጅ ከፊታችሁ የሚመጣውን የትኛውንም ተግዳሮት ጥሳችሁ የምትወጡበት የእግዚአብሔር አቅም ተለቆላችኋል። አሜን። አሜን። አሸንፋችሁ የምታልፉበት የእግዚአብሔር ጸጋ ወደ ህይወታችሁ ተለቋል። አሸንፋችሁ የምትወጡበት፣ ሰብራችሁ የምትወጡበት፣ በልጣችሁ የጠላትን ተግዳሮት በልጣችሁ የጠላትን አረፈሪጋ ቅጥሩን በልጣችሁ አሜን ጉልበቱን በልጣችሁ የምትወጡበት እግዚአብሔር ጸጋ ተለቀቀ። ክብር ለኢየሱስ ይሁን። ጌታ ተባረክ። ሃሌሉያ። ክብር ለናዝሬቱ ለኢየሱስ ይሁን። እንግዲህ ዛሬ ባለፈው ካቆምንበት እንቀጥላለን ማለት ነው። ስለ ጸሎት ጀምረናል። ጌታ እንደወደደ እንግዲህ እግዚአብሔር እንደወደደ እየሰራ ነው። እሱን ነው የምከተለው። እኔ ራሴን አልከተልም፣ ወይም ሁኔታ ፕሮግራሜን አይደለም የምከተለው መንፈሱ ነው። መንፈስ እንደወደደ የወደደውን እንዲሰራ ኢየሱስ ያድናል። በዘመናችን፣ በጊዜያችን፣ በህይወታችን፣ በእኛነታችን ላይ እንፈቅድለታለን። እሱ የወደደውን እንደወደደ ያደርጋል። ክብር ለጌታ ለኢየሱስ። ስለ ጸሎት መነጋገር ጀምረን ነበር ባለፈው። ታስታውሱ እንደሆነ ጸሎት የሁል ጊዜ እንደሆነ፣ ጸሎት በእግዚአብሔር ፊት የምሪት መቀበያ እንደሆነ፣ ጸሎት ደግሞ ባለፈው ሳምንት ስንነጋገርበት የነበረው ምንድን ነበረ? ክብር ለጌታ ለኢየሱስ ይሁን። ጸሎት የእግዚአብሔርን ፊት የምናይበት አንዱ መንገድ እንደሆነ፣ ወይም ደግሞ መልስ የምንቀበልበት ቦታ እንደሆነ፣ ከእግዚአብሔር መልስ የምንቀበለው በመሰዊያችን ስፍራ ላይ እንደሆነ በእግዚአብሔር ፊት ይህን ቃል ስንነጋገር ነበር። የተወሰነ ተነጋግረን ስለ ዘካርያስ ታስታውሳላችሁ። ጸሎት ተሰምቶልሃል አለው። ቤተ መቅደስ ውስጥ ነው የመጣው መልአኩ። ቤተ መቅደስ ውስጥ መጥቶ ከመሰዊያው በስተቀኝ በኩል ቆመና እንደዚህ አለው፣ ጸሎት ምን ብሏል? ተሰምቷል አለው። ሐዋርያት ሥራ ምዕራፍ 10 ላይ ያ ቆርኔሌዎስ ጋም ትዝ ይላችሁ ከሆነ ቆርኔሌዎስ ሁሉ ጊዜ የሚጸልይ ሰው ነበርና በጸሎቱ ሰዓት ቤተሰቡን ሰብስቦ በጸሎቱ ሰዓት በእግዚአብሔር ፊት በነበረ ሰዓት መልአክ መጣና ታየው ይላል፣ ተገለጸለት ይላል። እና ምን አለው ይላል? ጸሎት ምን ብሏል? ተሰምቷል አለው ይላል። ጸሎት ተሰምቷል። ስለዚህ የጸሎት መልስ እግዚአብሔር በህይወታችን እንዲያደርግልን የምንፈልጋቸውን ነገሮች በሙሉ የምናገኛቸው መሰዊያችን ስር ነው ብለን ነበር። ትዝ ይላችሁ ከሆነ እግዚአብሔር እንዲያደርግልን የምንፈልጋቸው ነገሮች መገኛቸው መሰዊያ ስር ነው። መገኛቸው እግዚአብሔር ፊት ነው። መገኛቸው እኔና እናንተ በግል ከእግዚአብሔር ጋር የምናሳልፍበት ጊዜ ላይ ነው ያሉት። ከእግዚአብሔር መቀበል የምንፈልጋቸው ሁኔታዎች፣ ጤንነት፣ ሰላም፣ በረከት፣ ብልጽግና፣ ክብር፣ ሞገስ፣ የትኛውም ነገር ቢሆን ከእግዚአብሔር እንዲሆንልን የምንፈልጋቸው ሁኔታዎች፣ ነገሮች በሙሉ በህይወታችን መገኛቸው አድራሻቸው መሰዊያ ስር ነው።
ክብር ለጌታ ለኢየሱስ ይሁን። ሁሉ ጊዜ ለእግዚአብሔር መሰዊያ የሚሰሩ ሰዎች፣ ሁሉ ጊዜ በእግዚአብሔር መሰዊያ ፊት የሚቀመጡ ሰዎች ከጸሎት መልሶቻቸው ጋር ይገናኛሉ፣ ከሚጠብቁት ነገር ጋር ይገናኛሉ፣ ከራእዮቻቸው ጋር ይገናኛሉ፣ ከህልማቸው ፍጻሜ ጋር ይገናኛሉ። ክብር ለጌታ ለኢየሱስ ይሁን። እና ዘካርያስ በእግዚአብሔር ፊት ለማጠን ዕጣ ደርሶበት ቤተ መቅደስ ውስጥ ገብቶ ያጠነ ያለ ሰው እየጸለየ ያለ የእግዚአብሔር መልአክ በድንገት በመሰዊያው በስተቀኝ በኩል ቆሞ ታየው፣ ተገለጠለት። ክብር ለጌታ ለኢየሱስ ይሁን። የተገለጠለት ስትሉ መሰዊያው ውስጥ ተገለጠለት። የተገለጠለት ስትሉ በእግዚአብሔር ፊት በሚጸልይበት ሰዓት ስለ ህዝቡ ኃጢአት ለመጸለይ፣ ስለ ራሱ ኃጢአት ለማስተሰረይ በእግዚአብሔር ፊት በቆመ ሰዓት መልሱ መጣ። የዘመናት ጩኸት መልሱ መጣ። የዘመናት ጥያቄ መልሱ መጣ። ክብር ለጌታ ለኢየሱስ ይሁን። ስለዚህ አሁንም ደግሜ የምነግራችሁ ነገር የምትፈልጉት በህይወታችሁ እንዲሆንላችሁ የምትናፍቁት ነገር መገኛው አድራሻው መሰዊያችሁ ስር ነው። ስለዚህ እግዚአብሔር ህዝብ ሁሉ ወደ መሰዊያው እንዲመለስ ይፈልጋል። አሜን። ህዝብ ሁሉ ወደ መሰዊያው እንዲመለስ ይፈልጋል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ዛሬ ደግሞ ቀጥለን የምንነጋገረው ጸሎት ከጌታ ኃይል የምንቀበልበት አንዱ መንገድ ነው። አሜን። ጸሎት ከጌታ ከእግዚአብሔር ኃይል የምንቀበልበት አንዱ መንገድ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኃይል ደግሞ በህይወታችን በየትኛውም ሁኔታና ነገሮች ላይ አሸንፈን የበላይ ሆነን በልጠን ለመኖር የእግዚአብሔር ኃይል ያስፈልገናል። በተለይም ደግሞ በዚህ ዓለም በዚህ ክፋት በሞላባት ዓለም እጅግ በጣም ብዙ የሚያወዘጋግቡ፣ ግራ የሚያጋቡ፣ ሊያሸንፉ የሚችሉ ብዙ አቅም ያላቸው ነገሮች በየዕለቱ በሚፈበረኩበት በዚህ ጊዜ ላይ በእግዚአብሔር ጽድቅ በኃይል አሸንፈን ለመኖር የእግዚአብሔር ኃይል ያስፈልገናል። የእግዚአብሔር ጸጋ ያስፈልገናል። የመንፈሱ ጉልበት ያስፈልገናል። የመንፈሱ ብርታት ያስፈልገናል። ክብር ለጌታ ለኢየሱስ ይሁን። ይሄንን አቅም ደግሞ ይሄንን ኃይል ደግሞ የምንቀበለው መሰዊያችን ስር ነው። መከራ ቢሆን ጥሰን ለመውጣት የእግዚአብሔርን ሐሳብ በዘመናችን ፈጽመን ለማለፍ ክብር ለኢየሱስ ይሁን። የእግዚአብሔርን ሐሳብ በዘመናችን አከናውነን ለማለፍ የእግዚአብሔር ኃይል ያስፈልገናል። ያን ኃይል የምናገኘው ደግሞ መሰዊያችን ስር ነው። ትዝ ይላችሁ ከሆነ መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ በክብር ሲያርግ እንደዚህ ብሎ ነገራቸው። ምን ብሎ አላቸው ይላል? ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ። ለደቀ መዛሙርቱ የሰጣቸው አንድ ቃል ቢኖር ኃይልን ሳትቀበሉ ከኢየሩሳሌም ምን አትበሉ አላቸው? አትውጡ። ኃይል ሳትቀበሉ ከኢየሩሳሌም አትውጡ። ያለ ኃይል የምታደርጉት ነገር በሙሉ ኪሳራ ነው፣ ውድቀት ነው፣ አቅመ ቢስ ነው። በመንፈሳዊ ዓለም ላይ አቅመ ቢስ ነው። ስለዚህ ኃይል ሳትቀበሉ እኔን ስላያችሁ ብቻ ወይም ደግሞ ከኔ ስለተማራችሁ ብቻ እንዳትወጡ፣ ኃይል ሳትቀበሉ እንዳትወጡ ብሎ ይሄን ነገራቸው ይላል። ከዛ እነ ጴጥሮስ ሁሉ ተሰበሰቡና 120 የሚያክሉ ሰዎች በጸሎት በእግዚአብሔር ፊት ይተጉ ነበር። በራቸውን ዘግተው ይጸልዩ ነበር። ክብር ለኢየሱስ ይሁን። እየጸለዩ እያለ ድንገት ሃሌሉያ ምዕራፍ 1 እና ምዕራፍ 2 ሐዋርያት ሥራን አንብቡት። እየጸለዩ እያለ በተዘጋ ቤት ውስጥ ኢየሱስ ጌታ ሲጸልዩ እኮ በከባድ ፍርሃት ውስጥ ሆነው ነበር እየጸለዩ የነበሩት። በዛ ሰዓት አይሁድን ፈርተው በራቸውን ዘግተው እየጸለዩ ወደ 120 የሚሆኑ የሚያክሉ ሰዎች እየጸለዩ እያለ በድንገት በባለ 50 ቀን በድንገት እንደሚነጥቅ አውሎ ንፋስ የእግዚአብሔር መንፈስ በላያቸው ላይ ወረደ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንደሚነጥቅ አውሎ ንፋስ የእግዚአብሔር መንፈስ በላያቸው ላይ መጣ። በእነማን ላይ ነው የመጣው ብትሉ በሚጸልዩ ሰዎች ላይ ነው። በሚያወሩ ሰዎች ላይ አይደለም። በሚናገሩ ሰዎች ላይ አይደለም። ንግግር በሚችሉ ሰዎች ላይ አይደለም። ወይም ደግሞ በተለያየ ነገር በበረቱ ሰዎች ላይ አይደለም። ብርቱ ነን ብለው በሚያስቡ ሰዎች ላይ አይደለም የመጣው ይሄ እግዚአብሔር መንፈስ በሚጸልዩ ሰዎች ነው። ኢየሱስ ጌታ ነው። እግዚአብሔርን የተስፋውን ቃል አምነው ቃሉን ይዘው በሚጸልዩ ሰዎች ላይ የእግዚአብሔር መንፈስ መጣ።
ያ መንፈስ መጣና መጽሐፍ ሲናገር እንደዚህ ይላል በእያንዳንዱ ላይ ይላል የተከፋፈለ የእሳት ልሳን ተቀመጠባቸው። ኧረ ኢየሱስ ያድናል። በእያንዳንዱ ላይ የተከፋፈለ የእሳት ልሳን ተቀመጠባቸው። እኔ ዛሬ ስለ መንፈስ ቅዱስ ላወራ አይደለም ይሄንን የጀመርኩት፣ ነገር ግን ልላችሁ የፈለኩት ዋና ሐሳቤ ይሄ እግዚአብሔር መንፈስ የመጣው ይሄ ኃይል የወረደው በሚጸልዩ ሰዎች ነው። መንደር ውስጥ ባሉ ሰዎች አይደለም፣ ሰፈር ውስጥ እየዞሩ ባሉ ሰዎች አይደለም፣ በየቦታው የሆነ ነገር እኔ እኮ እንትን ነኝ እያሉ በሚሉ ሰዎች ላይ አይደለም የመጣው። ይሄ እግዚአብሔር መንፈስ የመጣው ይሄ ኃይል የመጣው ይሄ አቅም የመጣው ይሄ ጸጋ የመጣው ይሄ ጉልበት የመጣው በሚጸልዩ ሰዎች፣ ተንበርክከው አምላካቸውን በሚፈልጉ ሰዎች፣ ያለማቋረጥ ዘውትር ከእግዚአብሔር ጋር ወደሚገናኙ ሰዎች የእግዚአብሔር መንፈስ መጣ። የእግዚአብሔር መንፈስ መጣ። ያ የመጣው የእግዚአብሔር መንፈስ የህይወት አቅጣጫቸውን ለወጠው፣ አኗኗራቸውን ለወጠው፣ አስተሳሰባቸውን ለወጠው፣ አረማመዳቸውን ለወጠው። ኧረ ኢየሱስ ለዘላለም ጌታ ነው። ክብር ለጌታ ለኢየሱስ ይሁን። አረማመዳቸውን ቀየረው ያ የእግዚአብሔር መንፈስ። የሚገጥማቸውን ተግዳሮት ሁሉ ጥሰው ማለፍ እንዲችሉ አቅም ሆናቸው። ፍርሃታቸውን ከላያቸው ላይ አነሳ። አቅም የሌለው ጉልበተኛ ሆነ። ፈሪ የነበረው ደፋር ሆነ። የእግዚአብሔር መንፈስ ሲመጣ ሰዎቹ ተቀየሩ፣ ሌላ ሰው ሆኑ። ሁሉም ሰው በአዲስ ቋንቋ መናገር ጀመረ፣ በልሳን ማውራት ጀመረ። እንደ እሳት የተከፋፈሉ የእሳት ልሳን በእያንዳንዱ ላይ ተቀመጠባቸው ይላል። የተቀመጠባቸው የእሳት ልሳን ደግሞ የእያንዳንዱ ሰው ቋንቋ ነው። የሚገርም ነው። ኢየሱስ ጌታ ነው። በዓልን በኢየሩሳሌም በዓለ ሃምሳን ለማክበር ተሰብስበው የነበሩ ሰዎች ሁሉ ሰሙና እንደዚህ ያሉ ይላል። እንዴ እያንዳንዳችን የራሳችንን ቋንቋ ሲናገሩ እንሰማቸዋለን። ግራ የሚያጋባ ቋንቋ አይደለም የተናገሩት፣ የሚያደናግር ነገር አይደለም የተናገሩት፣ የሚያውክ ነገር አይደለም የተናገሩት። የእያንዳንዱ ንግግር በየሰው ጆሮ ውስጥ ትርጉም ነበረው። ክብር ለኢየሱስ ይሁን። ትርጉም ያለው ህይወት ለመኖር፣ ትርጉም ያለው ኑሮ ለመኖር አሸንፋችሁ በልጣችሁ ይሄን ዓለም አልፋችሁ ይሄን ዓለም አሸንፋችሁ ለመኖር ካስፈልገ የእግዚአብሔር መንፈስ ያስፈልጋል። የመንፈስ ቅዱስ ኃይል ያስፈልጋል። የአንድ አማኝ መንፈስ ቅዱስ ግዴታ ነው። ያለ መንፈስ ቅዱስ ክርስትና አይታሰብም። እኔ ብሄድ ይሻላል አለ። እኔ ብሄድ ይሻላል፣ አጽናኙን እልክላችኋለሁ። እሱ ይመጣል። እሱ ሲመጣ እኔ ነገርኳችሁን ነገር ምን ይላችኋል? ያሳስባችኋል፣ ወደ እውነት ይመራችኋል፣ እውነትን ይገልጥላችኋል። ኧረ ኢየሱስ ያድናል። የሚመራ የእግዚአብሔር መንፈስ ነው። እውነትን የሚገልጥ የእግዚአብሔር መንፈስ ነው። ማላቫና ማንቶራ ባቴኔቤያ እውነት ሁሉ ሪላቲቭ ነው፣ እውነት ሁሉ አንጻራዊ ነው እያለች በምታጭበረብር ዓለም ላይ እውነትን ለይቶ ለማወቅ የእግዚአብሔር መንፈስ ያስፈልጋል። የእግዚአብሔር መንፈስ ያስፈልጋል። እውነት የሚመስሉ ግን እውነት ያልሆኑ ነገሮች እጅግ በዝተው ዙሪያችን፣ አእምሯችን ላይ፣ አይናችን ፊት በሚተረማመሱበት በዚህ ዘመን እውነትን ለይቶ ለመከተል የእግዚአብሔር መንፈስ ያስፈልጋል። ያ መንፈስ በመጣ ጊዜ አለ ኢየሱስ ወደ እውነት ሁሉ ምን ይላችኋል አለ? ይመራችኋል፣ እውነትን ይገልጥላችኋል፣ እኔ ነገርኳችሁ እንኳን ያሳስባችኋል። ክብር ለኢየሱስ ይሁን። ይሄ መንፈስ ግን የሚገኘው መሠዊያ ስር ነው። 120 የሚያክሉ ሰዎች ተሰብስበው በራቸውን ዘግተው አይሁድን ፈርተው በር ዘግተው እየጸለዩ እያለ የእግዚአብሔር መንፈስ በድንገት እንደሚነጥቅ አውሎ ንፋስ፣ ክብር ለጌታ ለኢየሱስ ይሁን። ግዴላችሁም፣ አሁንም ተንበርከኩ፣ ነገም ተንበርከኩ፣ ነገም ተንበርከኩ፣ ሁልጊዜ ተንበርከኩ። ድንገት የምታመልኩት አምላክ እግዚአብሔር እንደሚነጥቅ አውሎ ንፋስ በክብር መጥቶ ታሪካችሁን ይቀይራል። አሜን አሜን አሜን። የምትጠሩት ጌታ፣ የምትፈልጉት ጌታ በድንገት ትዝ ይላችኋል። ባለፈው ስናወራ ንጉሱ ወደ ዳንኤል መጣ። ዳንኤልን ተባብረው ሰዎች ሁሉ ወደ ተራቡ አንበሶች ጉድጓድ ውስጥ ጨመሩት ይላል። የተራቡ አንበሶች ባሉበት ጉድጓድ ውስጥ የተጣለው ዳንኤል ግን አልተበላም።
ክብር ለኢየሱስ ይሁን። ማንም ይተባበር፣ ማንም ያስተባብር፣ ሁኔታውም ይተባበር፣ ሰዎችም ያስተባብሩ፣ ነገሮችም ይሁኑ፣ ሲስተምም ይሁን፣ ምንም አይነት ይሁን፣ ተባብሮ ሰማይና ምድርም ይተባበሩ ከፈለጉ ብቻ እግዚአብሔር ከእናንተ ጋር ይሁን እንጂ አትበሉ። አሜን አሜን። ኧረ ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ለጠላት አልገኝም እና ተባብረው ዳንኤልን ከንጉሱ ጋር ፈርመው የተራቡ አንበሶች እስከተቱት። ነገር ግን ንጉሱ ስለሱ እጅግ በጣም ተጨንቆ ነበርና በሌሊት ተነስቶ ወደ ዳንኤል መጣና እንደዚህ አለው፣ የልዑል አምላክ ባሪያ ዳንኤል ሆይ ሁል ጊዜ የምታመልከው አምላክ ሊያድን ይችላል አለው። ክብር ለኢየሱስ ይሁን። ንጉሥ ሆይ 1000 ዓመት ንገሥ አለው። ባንተ ፊት ቅንነት ተገኝቶብኛልና ደግሞ ማንንም አልበደልኩምና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ። ኧረ ክብር ለኢየሱስ ይሁን። አምላኬ መልአኩን ልኮ የአንበሶችን አፍ ዘጋልኝ፣ እነሱ አልጎዱኝም አለ። ብዙ ሊጎዱ የሚችሉ ነገሮች መሃል የተከበባችሁ ሰዎች፣ ብዙ ሊበሉ ሊያጠፉ ሊገድሉ በሚችሉ ሁኔታዎች መሃል ተከባችሁ ያላችሁ ሰዎች ዛሬ ለእናንተ አንድ ምስራች አለኝ። እግዚአብሔርን ፈልጉት፣ ወደ እግዚአብሔር ቅረቡ፣ ወደ መሰዊያችሁ ተመለሱ። የምታመልኩት አምላክ እግዚአብሔር ከተራቡት አንበሶች ሊገሉ ከከበቧችሁ፣ ተባብረው ከተካደሙባችሁ፣ አድማ ካደረጉባችሁ፣ ተባብረው በእናንተ ላይ ምክር ከመከሩባችሁ ከነዛ መካከል በህይወት ያተርፋችኋል። አሜን። ክብር ለኢየሱስ ይሁንለት። ክብር ለኢየሱስ ይሁንለት። ክብር ለኢየሱስ ይሁንለት። ክብር ለኢየሱስ ይሁንለት። ሃሌሉያ። የልዑል አምላክ ባሪያ ዳንኤል ሆይ የምታመልከው ሁሉ ጊዜ የምታመልከው አምላክ እግዚአብሔር ከተራቡት አንበሶች ሊያድን ይችላልን ሲለው ንጉሥ ሆይ 1000 ዓመት ንገሥ አምላኬ አለ። መልአኩን ልኮ የአንበሶችን አፍ ምን አለልኝ አለ? ዘጋልኝ። አሜን። ዘጋው። የምታመልኩት ጌታ፣ ሁል ጊዜ የምትጠሩት ጌታ፣ ሁል ጊዜ በፊቱ የምትወድቁለት ጌታ፣ ሁል ጊዜ ስሙን በአንደበታችሁ የምትጠሩት ጌታ በዙሪያችሁ ያሉትን የከበቧችሁን ሊያስጨንቋችሁ ሊውጧችሁ የተባበሩባችሁን አንበሶች አፋቸውን ይዘጋል። አሜን። ብቻ እናንተ ወደ እግዚአብሔር ተመለሱ፣ ወደ ህልውናው ተመለሱ፣ ወደ መሰዊያችሁ ተመለሱ፣ ወደ መገኘቱ ተመለሱ፣ ወደ ፊቱ ተመለሱ። ፊቱን ፈልጉ። ፊቱን የምትፈልጉት ይሄ እግዚአብሔር ኃይልን ከሰማይ ይልካል። አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዳዊት እንዲህ አለ፣ እግዚአብሔር አምላክህ ከጽዮን የኃይልን በትር ይልክልሃል፣ አንተም በጠላቶች መካከል ግዛ ነው። እግዚአብሔር አምላክህ ሁሉ ጊዜ የምታመልከው አምላክህ ሁሉ ጊዜ የምትጠራው የምትከተለው የምትፈልገው አምላኬ የምትለው የምትሰግድለት በጠዋት በቀን በምሽት ሁሉ ጊዜ በአንደበት የምትጠራው በህይወት የምትኖርለት ጌታ የኃይልን በትር ይልክልሃል፣ በጠላቶች መካከል ትገዛል። እስቲ በደንብ ይሁን አሜን በሉ። ክብር ለናዝሬቱ ለኢየሱስ ይሁን። አሜን ባባ አሜን። በጠላቶቻችሁ መካከል መግዛት የምትችሉበት የእግዚአብሔር ኃይል፣ በሁኔታዎቻችሁ መካከል የበላይ መሆናችሁ ማሸነፍ የምትችሉበት የእግዚአብሔር ኃይል። አሜን። ክብር ለናዝሬቱ ለኢየሱስ። ሁኔታን አልፋችሁ መሄድ የምትችሉበት የእግዚአብሔር ኃይል፣ ነገሮችን ሰብራችሁ ክብር ለኢየሱስ ይሁን የተዘጋውን ሰብራችሁ ማለፍ የምትችሉበት እግዚአብሔር ኃይል በእናንተ ላይ ይመጣል። እናንተ ብቻ ወደ መሰዊያችሁ ተመለሱ፣ ወደ እግዚአብሔር ፊት ተመለሱ። ክብር ለጌታ ለኢየሱስ ይሁን። አሜን አሜን። እሱ ፊት ክብር አለ፣ እሱ ፊት ድል አለ፣ እሱ ፊት ስኬት አለ፣ እሱ ፊት ሞገስ አለ፣ እሱ ፊት መከናወን አለ፣ እሱ ፊት ሀብት አለ፣ እሱ ፊት እውቀት አለ፣ እሱ ፊት ጤንነት አለ፣ እሱ ፊት ብልጽግና አለ፣ እሱ ፊት ሞገስ አለ። ሃሌሉያ። ስለዚህ ጸሎት አንዱ ከእግዚአብሔር ኃይል ለመቀበል ብዙ ሰው ኃይለኛ ሆኖ አሸንፎ የበላይ ሆኖ መንፈሳዊውን ዓለም በርትቶ መውጣት ይፈልጋል። ብዙ ሰው የበላይ መሆን ይፈልጋል። በተለይ በአጋንንት ላይ ማሸነፍ ይፈልጋል። ብዙ ክርስቲያን በቃ የእግዚአብሔርን ኃይል ይፈልጋል፣ የእግዚአብሔርን አቅም ይፈልጋል። ነገር ግን
የእግዚአብሔር ኃይል፣ የእግዚአብሔር አቅም፣ የእግዚአብሔር ጸጋ በህይወታችሁ በሙላት ይኑርባችሁ እንደሚል መጽሐፍ በሙላት በእኛ ህይወት ውስጥ እንዲንቀሳቀስ ለእግዚአብሔር ጊዜ መስጠት፣ መሰዊያው ስር መገኘት አንድና ዋናው ነው። ኢየሱስ ክርስቶስ ጌታ ነው። ይጸልዩ ወደ ነበሩ ሰዎች ነው የእግዚአብሔር መንፈስ የመጣ። በጣም ብዙ ሰዎች ኢየሱስ ሲያርግ አይተውታል። በጣም ብዙ ሰዎች ደመና ከዓይናቸው ፊት ሰውራ ተቀበለችው እንደሚል ደመና ስትወስደው ያዩ ነበር። በጣም ብዙ ሰዎች ቃሉን ሰምተዋል። በጣም ብዙ ሰዎች ንግግሩን ሰምተዋል። በጣም ብዙ ሰዎች ነገር ግን ተሰብስበው በራቸውን ዘግተው የመጸለይ የጀመሩት ግን 120 ሰዎች ናቸው። ወደ መሰዊያቸው የገቡት ግን 120 ሰዎች ናቸው። በእግዚአብሔር ፊት የቀረቡት ግን 120 ሰዎች ናቸው። ወደ እግዚአብሔር ለቀረቡት ለነሱ ደግሞ እግዚአብሔር ኃይልን ከሰማይ ለቀቀ። አሜን። ክብር ለጌታ ለኢየሱስ ይሁን። ለዚህ እግዚአብሔር ኃይልን ሃሌሉያ የኃይልን መንፈስ ሁኔታዎቻችሁን ተገዳዳሪዎቻችሁን የሚገጥሟችሁን የትኛውንም ነገሮች ሰብራችሁ ማለፍ የምትችሉበት የመንፈስ ቅዱስ ጉልበት መሰዊያችሁ ስር አለ። ክብር ለጌታ ለኢየሱስ ይሁንለት። ክብር ለጌታ ለኢየሱስ ይሁንለት። ስለዚህ ወደ መሰዊያችን እንመለስ፣ ወደ እግዚአብሔር ፊት እንመለስ። መሰዊያን እንስራ። ለዚህ ነው እኮ ያዕቆብ እንደዚህ አለ፣ በሄድኩበት መንገድ ሁሉ ለመራኝ፣ በሄድኩበት መንገድ ሁሉ ከኔ ጋር ለነበረው፣ ባለፍኩበት መንገድ ሁሉ ለመራኝ ለእግዚአብሔር መሰዊያን አደርጋለዋል። መሰዊያ ያስፈልገዋል እግዚአብሔር። የግል መሰዊያ ያስፈልገዋል። ብቻችንን እኔና እሱ ብቻ፣ እናንተና እሱ ብቻ። ኢየሱስ ያድናል። ማንም ጣልቃ የማይገባበት የነፍሳችንን መስዋዕት፣ የነፍሳችንን መገዛት፣ የነፍሳችንን መስዋዕት የምናፈስበት አንተ አምላኬ ነህ ብለን ዝቅ ብለን የምንሰግድበት ጊዜ ሊኖረን ይገባል። ክብር ለኢየሱስ ይሁን። ሃሌሉያ። ለእንደዚህ አይነት እንዲህ በፊቱ ለሚወድቁ ሰዎች እግዚአብሔር አንበሶችን አፍ ይዘጋል። እግዚአብሔር ጠላቶቻችሁን ያስገዛል። አሸንፋችሁ የምትወጡበት የመንፈስ ቅዱስ ጉልበት በህይወታችሁ ይለቀቃል። ሰብራችሁ የምታልፉበት። ክብር ለጌታችን ለመድኃኒታችን ለንጉሱ ይሁን። ሃሌሉያ። ክብር ለሱ ብቻ ይሁን። ሰብራችሁ የምታልፉበት፣ ሰብራችሁ የምትወጡበት፣ ሁኔታዎቻችሁን አሸንፋችሁ የምታልፉበት የእግዚአብሔር ጸጋ በሙላት ይገለጣል፣ ይለቀቃል በህይወታችሁ። ክብር ለኢየሱስ ይሁን። ስለዚህ ዛሬ በዚህ ማለዳ ለብዙዎቻችሁ ማለዳ ነው። ምናልባት ለኔ ብቻ ነው ይመስለኛል ቀን። ኢየሱስ ያድናል። በዚህ ማለዳ በእናንተ ላይ ይህንን አዋጅ አወጅኩባችሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላክ ከጽዮን የኃይል በትር ይልክልሃል፣ አንተም በጠላቶች መካከል ግዛ እንደሚል በኢየሱስ